ቀዝቃዛ ውሃ ለሚሰጥ ወይም በበዓሉ ቀን በማህሌት ለሚያመሰግን እኔ ከእርሱ ጋር እኖራለሁ። በሐዘኑ ጊዜ ማረጋጋዋለሁ፣ በችግሩም ጊዜ እረዳዋለሁ። ቤት በተሰራበት ዘንድም በሁሉ ቦታ ለዘላለሙ ሚካኤል ተላላኪ ይሁንህ ብሎ ቃል ኪዳን ሰጠው። ቅዱስ መርቆሬዎስም ደስ ተሰኘ። ይህን ቃል ኪዳን የሰጠኝ ፈጣሪ ሆይ ስምህ ይከበር ይመስገን አለ። ወታደሮቹንም የታዘዛችሁትን አድርጉ፣ መልእክታችሁንም ፈጽሙ አላቸው። በዚያን ጊዜ ወደ እስር ቤቱ ወሰዱት። ቅዱስ ሚካኤልን በስቃዩ ሁሉ ይጠብቀው ያጽናናው ነበር። የንጉሡ ታላላቆችና መሳፍንቱ ቅዱስ መርቆሬዎስን ይጎበኙታል፣ ያለቅሱለትማል። በንጋትም ወደ እርሱም ሄደው ይህን ሁሉ ቅጣት ስትቀበል ለምናይህ ለእኛ ወዮልን አሉ። ይህን ብለውም ሄዱ። ዳግመኛም ጌታችን በእሳት ወንበር ላይ ተቀምጦ ታየው፣ እንዲህም አለው፦ የመረጡህ ወዳጄና ታማኝ መርቆሬዎስ ሆይ እነሆ ስምህን በሕይወት መጽሐፍ ውስጥ ጻፍኩ። 3 አክሊላትንም አስቀመጥኩልህ፣ አንዱን ስለ ድንግልና፣ አንዱን ስለ ሃይማኖትህ፣ አንዱን ስለ ደምህ መፍሰስ። ይህን ካለውም በኋላ ወደ ሰማይ አረገ። የንጉሡ ሎሌዎችም ሰይፍን ይዘው ወደ እርሱ መጡ፣ ራሱንም ቆረጡት፣ ነፍሱንም በእግዚአብሔር እጅ ሰጠ። ከእርሱም ብዙ ደም ፈሰሰ፣ ምድርም በደም ተጥለቀለቀች። ከደሙም የተቀቡም ከደዌያቸው ይፈወሳሉ። ቅዱስ መርቆሬዎስ ካረፈ በኋላ መብረቅና ነጎድጓድ ሆነ፣ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ሁላቸው ወደቁ። ታላቅ ንውጽውጽታም ሆነ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያትም መጡ። በፊትም በኋላም እየዘመሩና እያመሰገኑ ነፍሱን አሳረጓት። ኢየሩሳሌም ሰማያዊትም እስካደረሱት ድረስ የምስጋናቸውም ድምፅ ለሚሰማ ለእይታ ድንቅ ነው። ከሥጋውም ታላላቅ ተአምራትና ድንቆች ተደረጉ። ሙታን ተነሱ፣ ድውያን ተፈወሱ፣ ለምጻሞች ነጹ፣ የዕውራን ዓይኖችም ተገለጹ። ሥጋው በተቀመጠበትም ርኩሳን መናፍስት የማይቀርቡ ሆኑ። በማንም ላይም ክፉ የማያደርግ ሆኑ። ጦርነት ግድያም አይሆን